እስከነ ዝሆን ወለላች ሄሎ ሄሎ ጤና ይስጥልኝ አገባሽልኝ ሰላም ነው ትግርኛ ትችላለህ ትግርኛ ትግርኛ እሺ አማርኛ ትንሽ ነው ማወራ ኤኒዌይ የቻልኩት አሁን ቴሌግራም ላይ ወራይ ነው ማለት የማህበሩ ልደውል ብዬ ነው ፌስቡክ ነው ያገኘሁት እኮ የት ነው የምደውለው ከአዲስ አበባ ነው የምደውለው አሁን ቴሌግራም ላይ ጽፈኝ ነበር ቴሌግራም ላይ ጽፈልኝ ምን አልክ ወንድሜ ቴሌግራም ላይ ጽፈልኛል ወይ አልጻፍኩልህም ለመጀመሪያ ጊዜ ነው የደወልኩልህ እሺ እድሜ ስንት ነው መጀመሪያ እኔን መናገር አለብኝ ያርሶት በእድሜ ነው እንዴ የሚገባው ከ21 ዓመት በላይ መሆን አለብኝ እኔማ 32 31 ነው ያደረኩት 32 አሁን 31 እንደዛ ነው ተራሳለ እሰራለሁ ምን እንደምሰራው ልብስ የሀበሻ ቀሚስ ምናምን የሀበሻ ቀሚስ ኦኬ የባንክ አካውንትና አንድ ጉርድ ፎቶ ያስፈልጋል አንተ ኦኬ ተነስቼ ልላክልህ ምን አካውንት ጉርድ ፎቶ ነው የለም ጉርድ ፎቶ የለም ጉርድ ፎቶ ያስፈልጋል ጉርድ ፎቶና አካውንት የባንክ አካውንት ያስፈልጋል ኦኬ ሌላ ደግሞ ለጸሎትና ለመስዋዕት ማስደረጃ የምትከፍለው ክፍያ አለ ለምን ለጸሎትና ለመስዋዕት ማስደረጃ ባንተ ስም የሚካሄድ ጸሎት አለ በእኔ ስም የሚካሄድ ጸሎት አለ ለሱ ስንት ነው የምከፍለው ክፍያው 2100 ነው 2100 ከዛ ስንት ነው የሚገባልኝ እሱን ደስጨረሰ እንግሊዘኛ ታነባለህ ትግርኛ የሚናገር ኤርትራዊ ቢኖር አሪፍ ነበር የለም ካንተ ጋር ኤርትራዊ ነኝ ኢትዮጵያዊ ነኝ ኤርትራዊ ነኝ እና አዲስ አበባ ምን ለመኖር መጣ ነው? አዎ እኮ ነው አማርኛ እያወራ ምን አይሰማ እንትናችንም እንዴ በደንብ እንዲያስረዳኝ ኤርትራው ቢኖር አሪፍ ነው። የለም ኤርትራ የኢትዮጵያ እኮ ነው። አዎ እንደ ኢትዮጵያ ውስጥ ኤርትራው ብዙ አለ። ኮሊዮን ይችላል እና አማርኛ ነው ማለት። እሺ ወንድም በሚገባ መንገድ ልንገርህ። እሺ እና እንደዚህ እኮ እንግሊዝኛ ወይ ደግሞ በአማርኛ ልክልና ፎርሙን እሱ ትልክልኛለህ። ኦኬ የገንዘብ ፎርም ነው። ኦኬ እሱ ፋክስ ተደርጎ በአራሳስ ገንዘብ ወደ አካውንት ይገባል። ምን ባንክ ነው የምትጠቀመው? ንግድ ባንክ። ንግድ ባንክ? አዎ በቃ ከንግድ ባንክ የኛ ሰው ስላለ እሱ ገንዘብ ሲመጣ እና በዶላር ነው የሚመጣው። በዶላር ነው የሚመጣው? ወደ ኢትዮጵያ ገንዘብ ተቀይሮ ወደ 560 ሺህ ብር ነው የመጀመሪያ ክፍያው። ኦኬ የወልካም ገንዘብ ነው። እሱ እንደገባልህ አይዲ ካርድ እና ማስተር ካርድ እንደመጣልህ እኔ ቴሌግራም ወይ መጠቀማለሁ። በዛ በእንትን በላክልኝ ማለት በምትልክልኝ አካውንትና ጉድ ፎቶ በምትልክልኝ በዛው ተሰርቶ ሲመጣ እኔ ደግሞ ፎቶን ሲልክልና ኦኬ እሱን አይተህ ክፍያውን ትጨርሳለህ። ከዛ በኋላ ሹፌር ይዞ ሊመጣል። የት አካባቢ ነው ያለው? አዲስ አበባ። እኔ ጎፋ ነኝ ያለሁት። ጎፋ? እዛው ሹፌር ይዞ ሊመጣና እቃዎችን ያቀብላል። ከሹፌር ጋር መጥተህ የምታያቸው ቦታዎችና የምታነባቸው መጽሐፍቶች አሉ። ስለማህበሩ የምታውቃቸው መጽሐፍ ይሰጠኛል። ስለማህበሩ አንዳንድ ነገሮች አሉ የምታነባቸው መጽሐፍቶች። ኦኬ ቃል ኪዳን ቀለበት አለ። ኦኬ ኢቲኤም ማስተር ካርድ አለ። ባንክ የምትጠቀምበት ኦኬ ገንዘብን ማለት ነው። ኦኬ አይዲ ካርድ ደግሞ መታወቂያ ማለት ነው። የባልነት መታወቂያው። ኦኬ ሁሉ ይልክልሃል። ፎቶ እጅ ከመግባት በፊት ኦኬ ታየውና ትከፍላለህ። ከዛ በኋላ የስራ ዕድል ይመቻችልሃል። ስራን እየሰራ የቤት ዕድል ተመቻችቶልህ እዚህ አዲስ አበባ እየኖርክ ማህበሩን ታገለግላለህ ማለት የወር ደመወዝተኛ ሆነህ። የወር ደመወዝተኛ ሆኜ በወር እስከ 50 ሺህ ብር የሚያስገኝ ስራ ወይ ነው መቀጠል ትችላለህ ከፈለግ፣ ወይ ደግሞ የራስን ስራ መስራት ትችላለህ። ማስፋፋትም ትችላለህ። አሁን መስራቱን ይባል ቀዲስ አይነት ነው። ውጭ ሀገር የመሄድ ነገር ሳለው አለው ጉብኝት አለው ጉብኝት አለው። ወደ ፓሪስ አለው። ፓሪስ ወደ ፈረንሳይ ፓሪስ። ኦኬ እንግሊዝ ለንደን ነው። ስለዚህ የት ነው ጸሎት ቤታችሁ ማለት የት ነው የምመጣው? እዚህ አዲስ አበባ ነው ያለነው። እና ይሄ ታውቃለህ ብዙ ስላልተለመደ አሁን እዚህ ሀገር ላይ ሚስጥራዊ ነገር ነው። ገብቶሃል? አባል ከሆንክ በኋላ ሚስጥራዊ ስለሆነ እንደዚህ ማንኛውም ሰው መግባት አይችልም። እንደዚህ ቦታ ላይ አይነገርም። እንዴት ነው ብዬ ነገር ያለው እኔ ቀበሌ እኮ አይደለም። ብላ ትመጣ አባል ከሆንክ በኋላ
ትመጣለህ፣ ታየዋለህ። ውስጡን ገብተህ ሁሉም ነገር ታያለህ። አይዲ ከመጣልህ በኋላ ማለት ነው። አባል መሆን ከታወቀ በኋላ አባል ስትሆን ሁሉም ነገር ማየት መጠየቅ እንችላለን፣ ማወቅ እንችላለን። የተሻለ ህይወት ትኖራለህ እዚህ ኢትዮጵያ ውስጥ። እንትን የሚባል ነገርስ እንዴት ነው አባቴ? አንዴ ከገባህ መውጣት አትችልም ምናምን፣ ካልወደድኩት መውጣት እችላለሁ? አንዴ ከገባህ አትወጣም ይባላልና እንዴት ነው ማለት ነው? መውጣት ትችላለህ። ካልወደድኩት መውጣት እችላለሁ? ትችላለህ። ሁሉም የመጡልህ ነገሮች አስበክበህ የመጡልህ ነገሮች አስበክበህ መውጣት ትችላለህ። ማትፈልግ ከሆነ የሚያስገድድ የለም። ኦኬ። ሰይጣን ይገድላል ምናምን ሰምቼ ከወጣህ ከባድ ነው። ሰይጣን ይገድላል፣ ከባድ ነው። ሰይጣንም ይበቀልሃል ከወጣህ። የእሱ ብር በልተህ ሰራቷል እንዴ? ይገድላል። ኦኬ። ሰይጣን ይገድላል ምናምን ሰምቼ ከወጣህ ከባድ ነው። ሰይጣን ይገድላል፣ ከባድ ነው። ሰይጣንም ይበቀልሃል ከወጣህ። የእሱ ብር በልተህ ሰራቷል እንዴ? የሚገድለው ሰራቷል ነው ሰይጣን። እኔ እንጃ እንደዛ ሲባል ሰምቼ ነው። ውሸት ነው ማለት ነው። እንደዚህ አይነት ነገር የለም፣ የሚያስገድድ የለም። ኦኬ። ስለዚህ መጀመሪያ ቃል ኪዳን የሚገባው በፌርማ ነው፣ በመቀጠል ከዛ በእንትን ማለት ነው፣ በደም። ለዛ ነው ጸሎትና መስዋዕት ያልኩ፣ ለዛ ነው። ጸሎቱ ወደ ማን ነው የሚሄደው አሁን ማለት ነው? ወደ እግዚአብሔር ነው የምትጸልየው? እንዴት ነው አልገባኝም። ጸሎቱ ወደ እግዚአብሔር ነው። ጸሎቱ ወደ ሰይጣን ነው የሚሄደው ወይስ እንዴት ነው? ታዲያ ወዴት ነው የሚሄደው? ስለ ሰይጣን ጸሎት እንዴት ይመልሰዋል? ግራ ገባኝ ነው እኔ ወንድሜ። ወደ ሰይጣን ከጸለይክ ምንድን ነው የሚሰጥህ ሰይጣን? እኔ አልገባኝም። ሰይጣን ገንዘብ ነው። ገንዘብ ነው እንደሚሰጠን? ገንዘብ ይሰጣል፣ ዝና ይሰጣል፣ ጸሎትን ሰይጣን። ኦኬ። ወደ እግዚአብሔር ምናምን ብለህ እንዴት አድርገህ ትጸልያለህ ብለህ እንደዚሁ ነው። ኦኬ፣ አሁን ገባኝ። ልክ ለሰይጣን ስትጸልይ ሰይጣን ዝናና ታዋቂነት ገንዘብ ይሰጣል ነው የምትለኝ? በቃ አንተ አሁን የምትፈልገው ነገር ካለ ያሳካልሃል። መሆኑን የምትፈልገው ነገር ካለ ኦኬ፣ መስዋዕት ማቅረብ ነው ለሱ መስዋዕት ማቅረብ። በቃ ግብር ማድረግ ነው፣ መገበር ነው። ይሄማ ወንድሜ ትልቅ ኃጢአት ነው። አንተ ወደ ሲኦል እንድንሄድ ነው። ይሄማ ከባድ ነው። ትልቅ ኃጢአት ነው እንዴ! እግዚአብሔር የፈጠረህ ትተህ ሰይጣን ጸሎት ወደ ሰይጣን ጸሎት ትጸልያለህ? አዳምጠኝ። የደወልከው እና ለምንድን ነው እየቀለድክ ነው እንዴ? ስማ ወንድሜ፣ እንዴ እኔ ማህበር ኖርማል መስሎኝ ነው እንጂ እንደዚህ ለሰይጣን ጸሎት እድር መሰለህ እንዴ? የእድር ማህበር መስሎ ነው? ስማ ኢየሱስ ክርስቶስ እኮ ነው እኔ የማመልከው። እንዴት ለሰይጣን ጸልይ ትለኛለህ? ባይዘው ወይ ጌታ ይወድሃል። ወደ ጌታ ብትመጣ ይሻላል። አንተም ወንድሜ ልጸልይልህ። አረ እኔ እጸልይልሃለሁ። ስማ እኔ ልጸልይልህ ከዚህ ህይወት እንድትወጣ። ፕሮቴስታንት ነህ? ኦርቶዶክስ ነህ? አንተ ምንድን ነህ? ኦርቶዶክስ? ኦርቶዶክስ ነኝ። ኦርቶዶክስ እንዴት ታዲያ ሰይጣን ያመልካል? እኔ ሳመለኩ ነው አንተን እኮ እንዳስገባኝ ነበር። ኧረ ወንድሜ ይኸውልህ ስማ፣ እኔ አገልግሎቴ ምን እንደሆነ ልንገርህ ግልጽ ሆኜ። ለጠንቋዮች፣ ለመተተኞች፣ መስተፋቅር ለሚሰሩ መርጌታ ያገኘሁ ጌታ ነው ማስቀብላቸውና እዚህ ፌስቡክ አለፍ ብዬ ሳየው ያንተ ስልክ ሳገኝ እስቲ ምንድነው ስራቸው እስቲ ልጸልይላቸው ብዬ ነው የደወልኩልህ እንጂ እኔ ምን ስራ ትቼ ነው ለሰይጣን ማመልከው? ገብቷል? ሰይጣን የተሸነፈ የተዋረደ የተቀጠቀጠ ጠላታችን ነው። ገብቷል? እኔ ዋናው እግዚአብሔር ነው ማመልከውና ከዚህ አጽዋ በል ገርኝ አጽዋ